ያለ ኤቢ እያበድሽ ነው። አዎ እያበድኩ ነው። ቆይ ለምንድን ነው የማይገባ? እኔ ሴቱኛ እወድሃለሁ ስላልኩ እንደዚህ የምትሆነው? ይህን እኮ አንተ ብትሆን በጨለማ ክፍል ድረስ ትመጣ ነበር። ኤቢ ውጭልኝ። አሁን አንቺ የምትይውን ነገር ባደርግ እማዬና አባዬ እያመኑኝ እንደከደዋቸው ነው የምቆጥረው። ቆይ ለምንድን ነው የምትከዳቸው? ሲጀመር እኮ እማዬን እንድታገባ ነው የምትፈልገው። አትፈልግም። ብትፈልግም በስነ ስርዓቱ ነው እንጂ አንቺ አሁን የምታደርግን ብታይ ታብዳለች። እማዬን በቴክስት እየጠራት ነው። ሰማኝና ናታን ይቺ ብርት እንኳን ብዬ ነው የምጮው። ደግሞ ከማን ብለህ ታውቀኛለህ? ያሰብኩትን ነገር ሳላደርግ እንደማልቀር። ኤቢ ውጭልኝ። እናትና አባትሽ እዚህ እንድኖር ያደረጉኝ ስላመኑኝ ነው። ሴት ልጅ እያላቸውም እዚህ እንድኖር ያደረጉኝ አሁን አንቺ የምታደርጊውን ነገር እንደማላረግ ስለሚያውቁ ነው። ስለዚህ እያመኑኝ አልከዳችሁ። አርፈተኝ። ኦኬ በቃ አንቺ እዚህ ተኝ፣ እኔ እወጣለሁ። ችለልብን እዚህ አብረን ነው እንጂ የምናድረው። ብንተኛ ምንም ነገር አይፈጠርም። አይፈጠርም ግን ደግሞ እዚች አልጋዬ ነው አብረን የምናድረው። ኤቢ ፍቅር በእል አይሆንም። ከኔ ጋር ጓደኛ ለመሆን ከፈለግሽ መጀመሪያ የሴት ወጉ ሊኖርሽ ይገባል። አንገት መድፋት፣ ስሜት መደበቅ፣ እየወደድኩ አልወድህም ማለት፣ ልብስ ማጠብ፣ ለአንተ ምግብ መስራት፣ በቃ እንደዚህ እንዲሆን ነው የምትፈልገው? ሲጀመር ከኔ ፍቅር አልያዘሽም፣ እልህ ነው። ዳጣ ስለመጣች ነው እንደዚህ የሚያደርግሽ። የፈለግከው ማለት ትችላለህ። ዛሬ ግን ከዚህ ክፍል አልወጣም፣ ከአንተ ጋር ነው ማድረው። ለመጨረሻ ጊዜ ልጠይቅሽ፣ ውጭልኝ። ካልሆነ እማዬንም አባዬንም ነው የምጠራቸው። ነገርኩ። ይደፍሬ ነበር ብዬ ጮኋለሁ። ከዛ እድሜ ልክ ስትዋረድ ትኖራለህ እና ደግሞ ዳግመኛ እዚች ቤት አትኖራት። በጣም ጥሩ። እንግዲያውስ ጩሂ። እኔም እስካሁን ያወራነውን ነገር ሪከርድ ስላደረግኩ ማስረጃ አቀርባለሁ። ምን? አዎ ቤቢ፣ አሁን ውጭልኝ። መጮህ ከፈለግሽም ደግሞ ጩሂ። ይኸውልሽ ቤቢ፣ ፍቅር እንደዚህ እኮ አያደርግም። ዳጣ ከመምጣቷ በፊት እንደዚህ ሆነሽ እኮ አታውቂም። ስለዚህ ፍቅር ነው ወይስ እልህ ነው የሚለውን ነገር ራስሽን መርምሪ። አይዞሽ፣ ይህን ነገር ደግሞ ለእነማዬ አላሳያችሁ። ስለዚህ በቃ ሂጂ፣ ደህና ደሪ። ታጣዬ እንዴት ነሽ? ደህና ነኝ ሰላምዬ። ቆይ አንቺ ልጅ ግን መቼ ነው ትምህርት ቤት የምትሄጂው? እንዴ ሁሉም ትምህርት ቤት ሂደው እኔ እዚህ ቤት ስጎልት በቃ የሚደብረኝ መሰለሽ? እንዴ ለምን ይደብርሻል? ለሱማ ነው ያለውልሽ። ለሱ ብዬ ሳይሆን በአሁኑ ትምህርት ቤት ገባለሁ ብለሽ ስለነበርኩ ነው። እኔ እንጃ ሰላምዬ፣ ደረጀ ቀጣይ ዓመት ትገቢያለሽ ምናምን ነው ያለኝ። ቆይ አንቺ ልጅ ለምንድን ነው ደረጀ የምትይው? እንደነ ውሃ አባዬ ልምድ ነው የማትይው? ያው ደረጀ ብለሽ ጥሪኝ ስላለኝ ነው። እንዴ ለምን? የእውነት ግን እንደዛ አለሽ? አዎ። እንዴ ለምን? አባዬ ብትይው ምን ችግር አለው? ናታን አባዬ እያለ አይደል እንደሚጠራው? እኔ እንጃ ሰላምዬ፣ እስኪ ቆይ እጠይቀዋለሁ። እሺ እና አንቺ እንዴት ነሽ? አለው ሰላምዬ። እኔ የምልሽ እንዴት ነው ልጅ በሆድ መያዝ ይከብዳል አይደል? ጋሼ ግን እኮ የሚናገረው ነገር አንዳንዴ እውነት ነው። ዳጣ ማለት ውሃ ብልጡና ማለት ነው ይላል። ኧረ እባክሽ እኔ የሞኝ ምርጥ። ይኸው ይህንን እኮ አሁንም እያረጋገጥኩ ነው። ልጅ ስለያዝሽ ይከብድሻል ብለሽ ትጠይቂኛለሽ? እውነቴን እኮ ነው። ለላም እኮ ቀንዶ አይከብዳትም፣ እንደውም ደስ ነው የሚል። ግን እኮ ሰላምዬ አንቺን እኮ ሰውየው አፈሰ እኮ ነው የሚባለው። ኧረ እባክሽ እንዴ ኪድዬን ወርቅ እኮ ነሽ። ደግሞ ወይ ማርገዝሽ ምናምን ቢያውቅ 10 ሽማግሌ ነው የሚልከው። እኔ ማግባት አልፈልግማ። አይሽ በዚህ እድሜ ለእኔ የሚሆን ደህና ባል ማግኘት አልችልም። እንዴ አንቺ እኮ ገና ልጅ ነሽ ሰላም። ግን ስንት ዓመትሽ ነው?
37 ዓመቴ ነው ዳጣዬ። 37 ዓመት ማለት ደግሞ ለሴት ልጅ መውለድ ወደምታቆምበት የምትሄድበት ጊዜ ነው። በዛ ላይ ደግሞ አሁን ላይ እኔ ደህና ባል ማግኘት አልችልም። ደህና ባል ማግኘት የሚቻለው በአንቺ እድሜ ላይ ነው። እባክሽ አይጠፋም ሰላምዬ። ደግሞ ዳጣዬ እድሜን በወቅቱ መጠቀም ያስፈልጋል። የእኛ እድሜ ደግሞ ወርቅ ናት። አየሽ፣ በዚህ እድሜሽ ነው ለአንቺ የሚሆንሽን ባል መርጠሽ መያዝ ያለብሽ። ታሜ እንዴት ነህ? ደረጀ ደህና ነው ወይ? በቃ ልጄን ይዘህ ትጠፋለህ አይደል? ከጠፋው መጥተህ መፈለግ ነዋ። አስባለሁ እኮ ደረጀ፣ አልሳካ እያለኝ ነው እንጂ። በእውነት ጠፍተሃል። ቤተሰብ ሁሉ ሰላም ነው? እግዚአብሔር ይመስገን ደህና ነን። መልካም መልካም። ናታንም እዚህ ለምዶልሃል። ከእንግዲህ ወደ አንተም የሚመጣ አይመስለኝም። ለእሱም እዛው ይሻለዋል። ሚስት ፈልግለትና እዛው እንደጨረሰ ነው የምንድረው። የዚህ ዘመን ልጆች እኛ የመረጥንላቸውን ያገባሉ ብለህ ነው? ይሄን የነገር አለሙን ጨርሶታል። ናታን አግባ ብሎ ያገባል፣ ግን ያው ፍላጎታቸውን መጫን አያስፈልግም በዚህ ዘመን። እውነት ነው ታሜ፣ እውነት ነው። ወይ አንዷ ልጅ እንዳርለትና እንዛመድ። እሱማ እውነት ነው። እንደውም ማርታ ልጅን አጋብቼ እዚህ ነው ማስቀረው እያለች እየዛተችበት ነበር። ጥቂቱ ነው አንተን ከመሰለ ሰው ጋር በጋብቻ መተሳሰር ማን ይጠላል? እንግዲህ ያደጉ ልጆች ናቸው፣ እነሱ ያውቃሉ። አይ ሰላምዬ፣ አሁን ይሄ ዳርዳር የምትይው ሰላናት ያለ ማውራት ነው። አይ ዳጣዬ ነቄ እኮ ነሽ። ኧረ እባክሽ ሙዳሽብኝ ማለት ነው። ከምሬን እኮ ነው ዳጣዬ። ይኸውልሽ ይሄ እድሜ ምን ይጎድለዋል መሰልሽ? ማስተዋል ይጎድለዋል። ለዛ ነው እኮ የኔን ምክር ማዳመጥ ያለብሽ። እሺ ምን ልስማሽ? እሺ ቆይ ለምንድን ነው ናታንን ጣል ጣል እያደረግሻለሽ? ክፍሉ መሄድ ትተሻል ምናምን፣ በቃ ብዙ ነገሮችን ቀንሰሻል። አይ አሁን ያው ከአቢጌል ጋር ስለተስማሙ እንዳረብሻቸው ብዬ ነው እኮ። ናታን አቢጌልን ሊወዳት ነው? ከምር አሁን እኮ ተስማምተዋል። ይሄ መቼም ሊሆን የማይችል ነገር ነው። ልንገርሽ አይደለም ናታን መቼም ቢሆን አቢጌልን አይወዳትም። ደግሞ እኮ እሷ ናት እየሄደች የምትለጠፍበት። ቢሆንም እንዳረብሻቸው ብዬ ነው። ይኸውልሽ ጅላቱን እሺ ዳጣዬ፣ በዚህ እንዝላልነትሽ ግን ኤቢ ሳትቀድምሽ አትቀርም። አቢጌል እኮ የፈለገችውን ነገር በግድም በውድም በፍቅርም እንዴትም ነገር አድርጋ የራሷ ማድረግ ነው የምትፈልገው። እሺ አሁን ምን አድርጊ ነው የምትይኝ ሰላም? ዳጣዬ ይኸውልሽ ስሚ፣ ቅረቢው፣ አትራቂው። አሁን እስቲ በዚህ ዘመን ይህን የመሰለ ልጅ ከየት ይገኛል? ይኸውልሽ የሰው አክብሮቱ ትያለሽ፣